ኮዳክ የኮዳክ አነሳስና አወዳደቅ በአንድ ወቅት ኮዳክ የፎቶግራፍ ንጉስ እንደነበርና በአንድ ትልቅ ስህተት ሁሉን እንዳጣ ያውቁ ኖሯል። የኮዳክ አነሳስ እንደ አውሮፓውያኑ የዘመን አቆጣጠር በ1888 በጆርጅ ኢስትማን የተመሰረተ ሲሆን የፎቶግራፍ አብዮትን በቀላልና የገዢውን አቅም ባገናዘበ ዋጋ ካሜራዎችን በማቅረብ አስጀምሯል። መፈክራቸውም you press the button we do the rest እርሶ ቁልፉን ይጫኑ የተቀረውን ለኛ ይተውት ይል ነበር። በ20ኛው መቶ ክፍለ ዘመን የኮዳክ ፊልም ገበያውን ተቆጣጥሮታል። ለአሜሪካው የጠፈር ተቋም ለሆነው ለናሳ ሳይቀር የህዋ ላይ ፎቶግራፎችን ለማንሳት አግዟል። የኮዳክ ትልቁ ስህተት እንደ አውሮፓውያን የዘመን አቆጣጠር በ1975 ኮዳክ የዲጂታል ካሜራን ቴክኖሎጂ በእርግጥም አግኝቶ ነበር። ነገር ግን በወቅቱ የነበረው የካሜራ ፊልም ገበያ ይዘጋብኛል በሚል ፍራቻ ሳይጠቀምበት ይዘውት ቆይቷል። ይህ በእንዲህ እንዳለ ሶኒ፣ ካነን እና ሌሎች የካሜራ አምራች ኩባንያዎች የዲጂታል ፎቶግራፍ ቴክኖሎጂን ወደፊት ገፍተውታል። የኮዳክ ውድቀት እንደ አውሮፓውያን አቆጣጠር በ2000 የካሜራ ፊልም በዲጂታል ካሜራዎች ተቀየረ። በዚህም ኮዳክ ሊገፋበት አልቻለም። እንደ አውሮፓውያን አቆጣጠር በ2012 ኮዳክ ኪሳራ ገጥሞት የተዘጋ ሲሆን ማብቂያውም ሆኗል። እንግዲህ የኮዳክ ታሪክ ጠቃሚ ነገር አስተምሮን አልፏል። ከጊዜው ጋር ራሳችንን በግኝቶች ካላሻሻልን ወደ ኋላ እንቀራለን። እርሶስ ምን ያስባሉ? ኮዳክ ቀድሞ ዲጂታል ካሜራን ሊጠቀሙ ይገባ ነበር? ሐሳቡን ይስጡን። ተጨማሪ ማወቅ የሚፈልጉት የቴክኖሎጂ ታሪክ ካለ እባክዎ ኮሜንት ላይ ያስቀምጡ።